ጤና ይስጥልኝ ውድና የተከበራችሁ የወረሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁኝ እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። ኢትዮጵያ ግብጽ ለውይይት የቀረበ ጥያቄን በተደጋጋሚ ሰርዛለች፣ ከቅኝ ግዛት እሳቤም አልወጣችም ስትል ከሰሰች። የታጠቁ የትግራይ ኃይሎች የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የህዝብ ተወካዮች ምክር ቤት ከወራት በፊት ሹመት አግኝተው ደብዳቤ የደረሳቸውንና በስራ ላይ የሚገኙ ሚኒስትሮችን ሹመት አጸደቀ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ተወያዩ። ወደ ዝርዝር ጉዳዮቹ አልፋለሁ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳደር አረጋ ከበደና በአማራ ፋኖ ህዝባዊ ተወካይ ካፒቴን ማስረሻ ሰጤ መካከል የተደረገ ነው ተብሏል። በስምምነቱ ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር ነው ተብሏል። ኢትዮጵያ ግብጽ ለውይይት የቀረበ ጥያቄን በተደጋጋሚ ሰርዛለች፣ ከቅኝ ግዛት እሳቤም አልወጣችም ስትል ከሰሰች። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ይፋ ባደረገው መግለጫ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብጽ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል ሲል ከሷል። የግብጽ ባለስልጣናት የሚያሰሟቸው ቀጥተኛም ሆነ ቀጥተኛ ያልሆኑ ተደጋጋሚ ዛቻዎች የ21ኛው ክፍለ ዘመን እውነታዎችን ለመቀበል መቸገራቸውን ቁልጭ አድርጎ የሚያሳይ ነው ሲል ሚኒስቴር መስሪያ ቤቱ በመግለጫው ነቅፏል። በቅኝ ግዛት እሳቤ የተዋጡ አንዳንድ የግብጽ ባለስልጣናት በአባይ ውሃ አጠቃቀም ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋል ሲል ሚኒስትሩ በመግለጫው አክሏል። ኢትዮጵያ እንደ ማንኛውም የተፋሰሱ ሀገራት በዓለም አቀፍ ሕግ መሰረት ፍትሃዊ፣ ምክንያታዊና እኩልነት ያለው የውሃ አጠቃቀም መብት እንዳላት አስገንዝቧል። ኢትዮጵያ ለትውልድ የሚሻገር ልማትና ብልጽግናን የሚያስገኙ የልማት ስራዎቿን በተለይም እንደ ታላቁ የኢትዮጵያ ህዳሴ ግድብ የመሳሰሉትን በመቀጠል ራስን ለመቻል የመነጨ ቁርጠኝነት ነው ብሏል። በዚህም ሚኒስቴር መስሪያ ቤቱ ትናንት ረቡዕ ይፋ ያደረገው መግለጫ ኢትዮጵያ የአባይ ወንዝ የውሃ ሀብቷን የመጠቀም መብቷን አረጋግጧል ተብሏል። የታጠቁ የትግራይ ኃይሎች የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የታጠቁ የትግራይ ኃይሎች የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሮ ነበር። የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆኑ አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር እንደርታ ከተባለ ቦታ ተነስተው ነው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት። በአሁኑ ጊዜ የህወሓት ታጣቂዎች የድምጽ ወያኔ ቢሮና ፕሬዝዳንት ጽሕፈት ቤት ደጀን ቢሮ ተቆጣጥረዋል። ሰራተኞችንም ከቢሮ አስወጥተዋል ተብሏል። ሁለቱም ቢሮዎች መቆጣጠራቸውን ካረጋገጡ በኋላ የህወሓት ጽሕፈት ቤት የደስታ ተኩስ ወደ ሰማይ ተተኩሷል። የህዝብ ተወካዮች ምክር ቤት ከወራት በፊት ሹመት አግኝተው ደብዳቤ የደረሳቸውንና በስራ ላይ የሚገኙ ሚኒስትሮቹን ሹመት ዛሬ አጽድቋል። ዛሬ ምክር ቤቱ በአምስተኛ ዓመት የሥራ ዘመን ሶስተኛ መደበኛ ስብሰባ በጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት የተሾሙትን የሰላም ሚኒስትር መሐመድ እንድሪስ እንዲሁም የግብርና ሚኒስትር አዲሱ አረጋን ሹመት አጽድቋል። ዛሬ ምክር ቤቱ ያጸደቀው አዲስ ሹመት አይደለም። ምክር ቤቱ ልክ ሹመቱ እንደተሰጠ ግልባጭ እንደደረሰው ሹመቱን ማጽደቅ የሚገባው ቢሆንም በተለያዩ ምክንያቶች ሹመቱን ሳያጸድቅ ቆይቶ ዛሬ አጽድቋል። የሰላም ሚኒስትር አቶ መሐመድ እንድሪስ አንድ ዓመት ለሚያህል ጊዜ ተቋማቸውን እየመሩ የሚገኙ ሲሆን አቶ አዲሱ አረጋም የግብርና ሚኒስቴር ከሆኑ ወራት ተቆጥረዋል።
ከሰላም ሚኒስቴር አቶ መሐመድ እንድሪስ እንዲሁም ከግብርና ሚኒስቴር አዲሱ አረጋ ሹመትን በተጨማሪ ምክር ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬትን ዋና ስራ አስፈጻሚ ሆነው የተመደቡት አቶ ቢኒያም ኤሮ ሹመት አጽድቀዋል። ተሿሚዎች በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስለ ዩናይትድ ስቴትስ ትናንት ረቡዕ በስልክ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቢሮ አስታወቀ። የሁለቱ ሀገር ባለስልጣናት የስልክ ውይይት ለቀጠናዊ መረጋጋትና ለአፍሪካ ቀንድ ሰላም መሰረትን ለመገንባት ያላቸውን የጋራ ቁርጠኝነት አስመልክቶ እንደነበር የአሜሪካው የውጭ ጉዳይ ሚኒስቴር አሳውቋል። አድማጮች ለዛሬው የነበረኝ አዳዲስና ወቅታዊ መረጃዎች የሰማችሁትን ይመስላል። የወራሂመኖ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆን በአክብሮት ጠይቃለሁ። መልካም ጊዜን እየተመኘው በዚሁ እሰናበታችኋለሁ።